በዚህ ቪዲዮ የምንሰራው 3D ኪዩብን በአፍተር ኢፌክት እንዴት አድርገን አሳምረን መስራት እንችላለን የሚለውን እናያለን ማለት ነው። ኒው ኮምፖዚሽን 1920 በ10 80 ይሄው ሜን አንድ ብዬ ከፍቻለሁ። ሌላኛው ደግሞ ኪዩብ ስለሆነ ሁሉም ሳይዙ እኩል የሆነ እንደገና ሌላ ኮምፖዚሽን እንከፍታለን ማለት ነው። ቢ1 እዚህ ጋር ይሄው ቢ1 500 በ500 ይሄው ከፍተናል። ፒክቸሬን ሪአሬንጅ ያደረኩትን ፒክቸር ይሄው 6 ፒክቸር እዚህ ከተትኩኝ። እዚህ ጋር ፎልደር እንዳይደበላለቅባችሁ ፒክቸሬን እዚህ ውስጥ ፎልደሬ ውስጥ ከታለው እንዳይደባለቅብኝ ከሌላው ኮምፖዚሽን ጋር። ይሄው እዚህ ውስጥ 6 ፒክቸሮች አሉኝ ማለት ነው። ይሄንን ዱፕሊኬት አደርጋለሁ ማለት ነው። 6 ኪዩብ ስለሆነ አንድ አለኝ 2 3 4 5 6። ስለዚህ እያንዳንዱ ላይ እየከፈትኩኝ ያንን መክተት ነው ማለት ነው ፒክቸሩን። ስለዚህ ይሄው የመጀመሪያው ላይ ይሄዳለሁ። የመጀመሪያ ፒክቸሬን አስገባለሁ ማለት ነው። ይሄው እዚህ ጋር ስኬሉን ማሳነት ነው። ኤስ ነክቼ ያው ስኬል መጥቶልኛል። ይሄው ፒን ነካውን ፖዚሽኑን ወደ ላይ ከፍ አደርጋለሁ። ትንሽ ከፍ አደረኩ። ይሄው ሪአሬንጅ አድርገን ጨርሰናል ማለት ነው። አሁን እነኚህን በሙሉ 6ቱንም ወደ ሜን ኮምፖዚሽናችን እናስገባለን ማለት ነው። ይሄው ከዛ ዋነኛው ነገር ሁሉ ጊዜ እዚህ ጋር 3D ማድረግ ይኖርብናል። አንከር ፖይንታችንን 250 ነው። እዚህ ጋር 250 የእያንዳንዱን ኤክስ ዋይ ዜድ መወሰን ይኖርብናል ማለት ነው። ኤክስም ዜድም ዚ ቫልዩም 00 ይሁን። ስለዚህ ሁለተኛው ላይ ሄዳለሁ። አር ኤክስ ቫልዩ 90። ሶስተኛው ላይ አር እንነካለው 180 አር እንነካለው 270። ከዛ ሁለት ቀርቶኛል። እዚህ ጋር አር እንነካለው ዋይ ላይ መጣለው እዚህ ጋር 90። መጨረሻው ላይ እዚህ ጋር አር እንነካለው ዋይ ላይ 270። ስለዚህ አሁን ብታዞሩት ይሄ ነገር ኪዩብ ነው። ለምሳሌ እዚህ ጋር ኦርቢት ቱላችንን እንነካና ይሄው ዋው ይሄው ኪዩብ ነው ማለት ነው። እንቅስቃሴውን ለመወሰን እናንተ የምታደርጉት ምንድነው? ራይት ክሊክ ኒው ነል ኦብጀክት ይሄንንም 3D ማድረግ ይኖርብናል። ከዛ እዚህ ጋር ይሄንን ከዚህ ጋር ትራክ ማገናኘት ይኖርብናል ማለት ነው። ስለዚህ እንቅስቃሴያቸው ሁሉ ነገር የሚወሰነው በዚህ ይሆናል ማለት ነው። ስኬሉን እናሳድገው። ከዚህ ነሳ እዚህ 2 ላይ ሲደርስ እዛ ተመልሶ እንደዚህ ይሁን። ከዛ እዚህ ጋር ይሄንን ኪፍሬም አሲስት ኢዚ ኤስ አር ላይ እንገባለን። እዚህ ጋር ሲነሳ በዚህ ከዛ ከሁለት ዋይን እንወስን ትንሽ ከዛ ዋይ ዚ ቫልዩ ከዚህ ነሳ እስከዚህ ድረስ እንደዚህ ሁን ማለት ነው። ስለዚህ እስቲ አሁን ሞሽኑ በጣም ነው የሚያምረው። ይሄንን ኪፍሬም አሲስት ኢዚ ኤስ። ስለዚህ እንደዚህ እያደረጋችሁ መወሰን ትችላላችሁ ማለት ነው። እናንተ ሞሽኑን፣ ሳይዙን፣ ፖዚሽኑን መወሰን ትችላላችሁ ማለት ነው። ስለዚህ በጣም ነው የሚያምረው። እንደዚህ እየሰራችሁ ግራፊክስ የሚያምር 3D ኪዩብ መስራት ትችላላችሁ ማለት ነው። በሚቀጥለው አድቫንስድ እና አስተማሪ በሆነ ቪዲዮ እስከምንገናኝ ድረስ ባይ